አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? እንዲሁም ሌላ እምነት ተከታዮች ሰላም ብያለሁ። የራዲ ፉድ ተከታታዮች፣ ጀማሪ ጓደኞቼ ምናምን ሁላችሁም ሰላም ብያለሁ። ዛሬ ደግሞ ዶናት አሰራር ነው። እንዴት እንደምንሰራ እንቀጥላለን። እዚህ ጋር እንግዲህ የሚያስፈልጉን ግብአቶች ናቸው። እዚህ ጋር ወተት ፓውደር አለ፣ እዚህ ጋር ካሜራ አለ፣ እዚህ ጋር ደግሞ 2 እንቁላል፣ እዚህ ጋር ደግሞ ግማሽ ብርጭቆ ወተት፣ ግማሽ ብርጭቆ ወተት፣ እዚህ ጋር ስኳር አለ፣ እዚህ ጋር ደግሞ የገበታ ቅቤ ነው ማለት ነው። ዚብዳ ነው ማለት ነው። ዚብዳ እዚህ ሀገር የምትኖሩ ታውቃላችሁ። እዚህ ጋር ደግሞ ጨው ነው። መቼም ጨውን አልለካም፣ ይቅርታ አድርጉልኝ። እዚህ ጋር ደግሞ ማንኪያችን ነው፣ እናቦካለን ማለት ነው። እና ማንኪያው ደግሞ ይሄ ነው ማለት ነው። ሁሉንም እዚህ ጋር አንዳንድ በዚች አንድ ወተቱን አንድ በቃ ሁሉንም ነገሮች አንዳንድ ማለት ነው። ስኳሩንም አንድ፣ ካሜራውንም አንድ ሚላጋ፣ እንቁላሉን ደግሞ ቢጫውን ክፍል ነው የምናደርገው። ይችን እንቁላሏን ቢጫውን ክፍል ውስጧን አውጥተን ቢጫውን ክፍል ነው እዚህ ጋር አሁን አሳያችኋለሁ። እናንተ አንድ እንቁላል መጠቀም ትችላላችሁ። የኔ ትናንሽ ናቸው፣ ትናንሽ ስለሆነብኝ ነው። ይሄንን ይመስላል። ቢጫውን ክፍል ብቻ አንድ እንቁላል ወይም 2 እንቁላል ማድረግ ትችላላችሁ። ከዛ እንቀጥላለን ማለት ነው። ዱቄታችን አለ፣ ከዛ ዱቄታችን በዚህ ጋር ነው ነፍተነው አስቀምጠናል። እዚህ ጋር ለማሳየት ነው። በዚች አድርጎ በዚህ ግማሽ 2 አድርጎ ማለት ነው። በዚህ በብርጭቆ ማለት ነው። እኔ ለማሳየት ነው እንደዚህ ያደረኩት እንጂ በፊት ለክቼዋለሁ። በዚች ማለት ነው። ከዛ እንግዲህ ዱቄታችንን አዘጋጅተናል። ወደ ቀጣዩ እንሄዳለን። ቢስሚላህ ረህማን መጀመሪያ እንቁላላችንን እናደርጋለን። ቢጫውን ክፍል ብቻ ማለት ነው እንዳትረሱ። ለጥቀን ስኳራችን እናደርጋለን። ቢስሚላህ አንዳንድ መንካ ማለት ነው። ቀጣይ ወተታችን እናደርጋለን። ሀሊብ ፓውደር አንድ ሚላጋ ተኩል አካባቢ የምትፈልጉትን። ከዛም ካሜራ፣ ሁሉንም አንድ ላይ ጣጣ ታብዙበት ቁፍ እስከሚል ምናምን እያላችሁ ማለት ነው። እዚህ ጋር ከዛ እዚህ ጋር ደግሞ ጨው ነው። ጨውን ይለክቻላል። እኔ ለክቼ ማድረግ አልወድም። እንደዚች አድርጌ አውቃታለሁ ማለት ነው። እናቴ ያስተማረችኝ እንደዛ ነው። ከዛ ጨረስን። አሁን የምናቦካው እንግዲህ በዚህ በወተት ነው። ውሃ እናደርግም። ወተቱ ከፍሪጅ ውስጥ ያወጣችሁት ሞቅ ያለ መሆን አለበት፣ ቀዝቃዛ እንዳይሆን። ይሄን ደግሞ ቅቤውን የገበታ ቅቤ ከላይ ነው የማደርገው ትንሽ ታቦካው በኋላ። ከዛ ምን እናቦካለን። ብስሚላህ የምናቦካው በዚህ በወተት ውሃ ነው። ከዛ እንግዲህ እንደዚህ እያደረግን ውሃችንን ጥብ እያደረግን እንደዚህ እየወካን ነው ማለት ነው። እንደዚህ አድርገን በወተታችን ከዛ በኋላ እዚህ ጋር ትንሽ እንደዚህ ታዋህር ነው ዱቄቱ። ምን እናደርጋለን እዚህ ጋር ብስሚላህ እዚህ የቀደሙትን ቅቤ እናደርጋለን። አንድ ማንካ ማለት ነው። እንደዚህ እንደምታዩት እንደዚህ እናቦካለን ማለት ነው። ጨረስን። እዚህ ጋር ይሄን ይመስላል። እንደዚህ ልስልስ እስከሚል ድረስ እናቦካለን ማለት ነው። ከዛ እንግዲህ እንደዚች አቦክተናታል፣ መተናል። አቦካው እየመኩ ትመስላለች።
እንደዚህ እንትን ብለን በፕላስቲክ ሸፍነን እናስቀምጣለን። ለአንድ ለ30 ለ25 ደቂቃ ምናምን ያክል እንደዚህ ሸፍነን እናስቀምጣለን። እንደዚህ ሸፋፍናታል። ሽፍን ብላለች እናስቀምጣታለን። ከዛ እንግዲህ እዚህ ጋር አሁን እንግዲህ እንደዚች አሁን በፊት ትንሽዬ ነበረች አሁን ኩፍ ብላለች ማለት ነው። ከ30 ደቂቃ በኋላ ችን ትመስላለች። እንደዚህ አድርገን እናሳንሳታለን። አያችኋት? ከዛ እንግዲህ እዚህ ጋር ጣውላ አለን እንዳመጣልን ማለት ነው። እንደዚህ ዱቄት መስመስ እናደርጋለን። እንግዲህ አጅናችንን ሊጣችንን እንትን እንላለን ማለት ነው። እንደዚህ ሁለት ክፍል አድርገን እንደዚህ ማለት ነው። እንደዚህ እያደረግን መጣን።